ጉልበት ያለው መንግስት ነው የሚመስለኝ የነበረው። ጉልበት ያለው ህግ ነው የሚመስለኝ የነበረው። አሁን ግን ጉልበት ያለው ህገ ወጡ በየትም የሚጨፈረው ቡድን ሆኗል። እዚህ ያለው ሰውስ እንዴት ነው ወጥቶ ሊገባ የሚችለው? ስለዚህ በየትኛውም አግባብ መግለጫ በቂ አይደለም። በቂ ሊሆን የሚችለው የሰዎችን ደም በአግባቡ ማበስ ሲቻል ነው። የሰዎችን እንባ በአግባቡ መጥረግ ሲቻል ነው። መንግስት ሰው እኮ ህዝቡ የሚኖረው እኮ መንግስትን አምኖ ነው። እንቅልፍ የሚተኛ እኮ መንግስትን አምኖ ነው። ባያምን ኑሮማ እንደ ሌላው አግሬሲቭ መሆን ይችላል። ማን ይከለክለዋል? ሌላው ህገ ወጥ ቡድን ሲሆን ዝም ብሎ ቆሞ የሚታረድበት አግባብ በምንም ታምር ሊኖር አይችልም። የየራሱ አስተዋጽኦ ማድረግ የሚችልበት እድል ስላለው ማለት ነው። ይሄን እድል ግን ለመንግስት ሰጥቶ ነው እፎይ ብሎ ተቀምጦ የነበረው። ይሄንን የማያድን መንግስት ከሆነ ደግሞ መንግስት ህገወጦችን ዝም ብሎ ህገወጥ ቡድን ነው፣ ዘራፊ ነው፣ ምንድነው ሊሆን አይችልም። ስለዚህ አንድ እነዚህ ሰዎች እነኚህ ቡድኖች በአሸባሪነት ሊፈረጁ ይገባል። ቁጥር አንድ የፓርላማ ስራ ዛሬ መሆን አለበት። አለበለዚያ አስፈጻሚው ሊያመጣ የሚችልበት መንገድ በመቻቸት አለበት። ሁለተኛ መንግስት በዚህ ላይ መውሰድ የሚችልበትን እርምጃ እንዲወስድ መደረግ አለበት። ከዚያ ውጭ ግን ከዚህ በኋላ መግለጫ እየሰጡ መኖር አይቻልም። እኔም በዚህ ጉዳይ ላይ ተቀምጬ ልወያይ አልችልም። ማን የወከለኝ ህዝብ ነው? ለማን ነው ተቀምጬ ልወያይ የምችለው? በሞተ ህዝብ ደም ላይ ቁጭ ብዬ ነው እንዴ ልወያይ የምችለው? ሊሆን አይችልም።